ክርስቲያን ሴትና ገጣባ አህያ አንድ ነው ይለናል መጽሐፈ ጨዋታ ስጋዊ ክፍል 2 ላይ። እስቲ አብረን እናንበው። አልጋ ላይ ከምትውል ሴት ወይዘሮ ገጣባ አህያ ይሻላል፣ ምን ነው ቢሉ ጭኖ ያበላልና ይላል። እንግዲህ አልጋ ላይ ከምትውል ክርስቲያን ሴት ገጣባ የሆነ አህያ ይሻላል ይላል። ይህ ብቻ ቢሆን እኮ ጥሩ ነበር። እዛው መጽሐፈ ጨዋታ ስጋዊ ላይ መልካም ቆንጆ አመንዝራ ሴት ካለችበት ቤት አትግባ፣ በከንቱ እንዳትሞት ሴት ከመሆን ወንድ መሆን ይሻላል፣ አንበሳ ከመሆን ሰው መሆን ይሻላል፣ ደንቆሮ ከመሆን ብልህ መሆን ይሻላል፣ መላጣ ሰው የፀሐይ ወዳጅ ነውና ያለውን ሁሉ ያሳያታል፣ ጸጉራም ሰው ያስቀይማታል፣ ምን ነው ቢሉ ጸጉሩን ያንጨባረርባታል ይላል። አሁን ጸጉራም ስለሆንኩኝ ነው ራሱ ያጣሁት። ለማንኛውም ምን ማለት ነው? አሁን ሴት ከመሆን ወንድ መሆን ይሻላል ሲባል ምን ማለት ነው? ኧረ ቢስሚላህ። ይህ ብቻ አይደለም ወዳጆቼ፣ እዛው ምን ይላል? ውሽማ በሴት ዘንድ ማር ነው፣ ባል ግን ሪት ነው። ስለዚህ የስስት መልክና የሴት ልብ አንድ ነው፣ ምን ነው ቢሉ ወዲያው ይለዋወጣልና። እውነት ነው? እውነት ሊሆን ይችላል። አረ ለማንኛውም ውሽማ በሴት ዘንድ ማር ነው። ክርስቲያን ሴቶች ግን የምር ይህን ነገር እያያችሁ ከክርስትና አሁንም ተስፋ አላችሁ?